ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት። እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦቼ ላይክ በማድረግ አበረታቱኝ። በቅንነት ሐረግ ድራማ ክፍል 52 ተለቋል። እንግዲህ ጽዮን እንግዲህ በሚያሳዝን ሁኔታ ማንንም ሰው ማስታወስ አልቻለችም። ማንንም አታስታውስም ማለት ነው። ምንም የምታስታውሰው ነገር የለም። እንግዲህ ቢያንስ ወደ ከ7 ዓመት በፊት ያለውን ነገሮችን ነው እንጂ የምታስታውሰው በቅርቡ ያለውን ነገር ማስታወስ አልቻለችም እና በጣም ያሳዝናል። እንግዲህ እውነት ለመናገር ወንድሟን ብቻ ነው እንግዲህ የምታስታውሰው፣ ናታንን ብቻ ማለት ነው። ኤፍራታን ራሱ ማንሽ አንቺ፣ ገኒንም ማንሽ አንቺ፣ ደግሞ ማንሽ እያለች ነው። ደግሞ ማ ቤት ነው ያለ ነው እያለች ነው። እና የሚስቱ ቤት ነው ሲሏት፣ እንዴት ነው ወንድሜ እንዴት ነው የሚስት ቤት ውስጥ የሚገባው? እኔ ይሄም እዚህ ቤት ውስጥ መኖር አልወደድኩትም አልፈልገውምም እያለች ነውና በፍጥነት ወደ አባቴ ቤት ወደ ቤታችን መሄድ አለብን እያለች ነው። እንግዲህ ጽዮን በጣም ያሳዝናል። እውነት ለመናገር ጽዮን ሁሉንም ነገር ማስታወስ አለባት። ምክንያቱም ሉሊት እንግዲህ እስከ መቼ ነው ተንኮሏ ተደብቆ የሚቆየው? የሉሊት ሴራ፣ የሉሊት ተንኮል ሉሊት እንዳረገች እንግዲህ ይሄ ነገር መጋለጥ አለበት። ምክንያቱም ቢያንስ አንድ ሰው እንኳን መጋለጥ አለበት። ሉሊት እንኳን ልትጋለጥ ይገባልና ይሄ ደግሞ ሊሆን የሚችለው ጽዮን ማስታወስ ስችል ብቻ ነው። ምክንያቱም አሁን ምን እንደሆነች ማን እንዳረገባት አይታወቅም። ቤዛም ደግሞ በዚህ መሀል ልትጠቀምባት እያሰበች ነው። ምክንያቱም በቃ ሁሉንም ሰው ልትበቀል ስለምትፈልግ ይህንን አጋጣሚ ተጠቅማ በተለይ ደግሞ ናታንና ኤፍራታን ለመለያየት እያደረገች ባለ ነገር ላይ ታግዘኛለች፣ ትረዳኛለች ብላ እያሰበች ነውና እንግዲህ ቤዛ በዚህ ነገር እየተደሰተች ነው። ደስታዋ የሚቆይ አይመስለኝም። በዛ ላይ ደግሞ ኤፍራታን ልታሳግታት ነው፣ ልታስገድላት እያሰበች ነውና በኋላ ላይ እኔ አሁን ጥሩ ሰው መሆን አለብኝ፣ ሁሉም ሰው እንዲያምነኝ፣ ኤፍራታ ስትገደል እኔን ማንም ሰው እንዳይጠረጥረኝ እያለች ነውና ይሄ ነገር የሚሳካላት አይመስለኝም። እንግዲህ ቤዛ ሁሌ መጥፎ ነገርን ክፉ ነገርን ብቻ ነው የምታስበው። ሉሊትንም እየተጠራጠረች ነው። ምክንያቱም በቃ እሷ ላይም እያስመሰለች ነው። ከኔ ወሬ እየለቀምሽ ደግሞ እዛ ሄደሽ ልታወሪ ነው ወይ እያለች ነውና ቤዛ ክፋቷን ብታው ጥሩ ነገር እውነት እንዳለችው ጥሩ ሰው በትክክለኛ መንገድ ጥሩ ሰው ብትሆን ሁሉ ነገር ይሳካላት ነበረ እና ናታንን በግድ የራሴን ካላረኩት ብላ እንግዲህ በመጥፎ ነገር እየሄደች ነው። ጽዮንም ደግሞ እየተጠቀመችባት ነው። አሁን አታስታውስም ብላ እኔና አንቺ እኮ በጣም ጥሩ ጓደኛ ማቾች ነበረን፣ ብዙ ነገርን ጥሩንም ደጉንም ብዙ ነገርን አብረን አሳልፈናል እና ደግሞ ባልሽ እኔ ላይ እየማገጠብኝ ነው። ኤፍራታ በምትባለዋ ልጅ ከሷ ጋር እኔ ላይ እየማገጠብኝ ነው። እኔ እሷን ነው የሚወዳት፣ እሷን ነው እንትን የሚላት እያለቻት ነው። እና እንዴት ወንድሜ እንደዚህማ አረግም እያለች ነው። እንግዲህ ጽዮን ምንም ነገር ስለማታስታውስ ወደ ቀድሞ ህይወቷ እንድትመለስ እየፈለገች ነው። ነገር ግን ደግሞ ኤፍራታ አሁንም እንግዲህ ለጽዮን እርዳታ ልታደርግላት ነው። ቢንያምን እንደሷ ፍቅረኛ ሆነክ አክት ማድረግ አለብክ፣ በቃ እንደ ድራማ ነገር መስራት አለብክ፣ እንድታስታውስ ማስታወስ አለባት። አንተ ሁሌ ከሷ ጎን መሆን አለብክ፣ ሁሉንም ነገር አንተ ከሷ ጎን ሆነክ ልትረዳት ይገባል እያለ ነው እንግዲህ እያለች ነው እንግዲህ ኤፍራታ ምንም ችግር የለውም በደስታ አደርጋለሁ ይሄንን ነገር ጽዮንን የሚያድናት ከሆነ አደርጋለሁ እያለ ነው እንግዲህ
ናታን ደግሞ ይሄ ነገር ህይወትክ ላይ ተጽዕኖ እንደ አሳድርብክ እያለው ነው እንግዲህ ቢንያምን። ምክንያቱም ፍቅረኛ ካለክ ከጽዮን ጋር ደግሞ እንደ ፍቅረኛ ማቾች ሆነ ጊዜህን ሁሉ ከሷ ጋር የምታሳልፍ ከሆነ እንደ ፍቅረኛ ማቾች ከሷ ጋር አክትን የምታደርግ ከሆነ የራስ ህይወትክ የግል ህይወትክ ላይ ተጽዕኖ እንዳሳድርብክ እያለው ነበርና ቢንያም ግን በደስታ ማረግ ካለብኝ አደርጋለሁ ለጽዮን ሲል ምንም አደርጋለሁ እያለ ነው እንግዲህ። ጽዮን ግን በቅርቡ የምታስታውስ ይመስለኛል እንግዲህ ከደረጃ እየወረደች ነበርና እየወረደች እያለ ፊት ለፊት ቢንያምን አገኘችው። ነገር ግን የሆነ ነገር ብዥ ብሎባት እንግዲህ ራሷን ስታ ወድቃለች። እና ውዶቼ ላይክ ሰብስክራይብ አድርጉ። በቀጣይ እስከምንገናኝ